የአፍቃሪ ሴት ተግባር አንደኛው ትጨቃጨቃለች ማለት ነገሮች ላይ በጣም ትከራከራለች፣ ልታስረዳ ትሞክራለች። በጣም እያለቀሰችም ሆነ በየትኛውም የስሜት አይነት እሷ ጋር ያለውን ነገር እንድትረዳት ለማድረግ በጣም ትጣጣራለች። መጨረሻ ላይ በቃ አንተው ይሄን ነገር ብላ ለመተው ትሞክራለች። ካልተውካትስ እዛው ቦታ ላይ ይቅርታን እኔ ነኝ ጥፋተኛዋ በቃ አንተው ትላለች ማለት ነው። ማንም ሰው በነገራችን ላይ የሚጨቃጨቀው የሚፈልገው ነገር ላይ ነው ማለት ደምስሩ እስኪገተር እየጮኸ ለማሳመን የሚጣጣረው የሆነ የሚፈልገው ነገር ከሆነ ነው። የማትፈልግ ከሆነ አንተ ጋር ምን አጨቃጨቃት? የሆነ ልታስረዳ የምትፈልገው እውነታ ስላለ ነው። የማትፈልግ ሴት የምታደርገው አለመከራከር ነው። በቃ እሺ ልክ ነህ ተወው በቃ አለቅ። በአራት ነጥብ። ምን አከራከራት? እዚህ ውስጥ ምን አስቸገራት? ለአንተ ምንም ስሜት የላትም። ምንም ኢነርጂ ለአንተ ማባከን አትፈልግም። ምንም ልታስረዳ አትሞክርም። እቺ ሴት ግን ስለምታፈቅር ነው ያላትን አቅም ሁላ ተጠቅማ ልታስረዳ እየሞከረች ያለችው። ገብተዋል? ምን አስቸገራት? እስቲ ቆም ብላ አስብ። ለአንተ ስሜት ከሌላት እንደዛ ምን